ይቅር የማለት አቅም እንዳላችሁ ምታምኑ ከሆነ ለማስተካከል መሞከር በቃ ለምሳሌ ሩታ የኛን ያክል በአብርሃም አትናደድም የኛን ያክል በአብርሃም ተስፋ አትቆርጥም የኛን ያክል አብርሃም ላይ ምንም ነገር አልሆነችም ምክንያቱስ ከዛሬ ነገር እንዲመለስ ስለምትፈልግ አብራው መሆን ስለምትፈልግ መለያየት ስለማትፈልግ ስለምትወደው ስለምታፈቅረው እኛ የማፍቀር የመውደድ ወይም ደግሞ የሆነ አይነት ስሜት ውስጥ ሆነን አይደለም አብርሃምን የምንቆጣው በአብርሃም የምናደደው እንደ አንድ ኦዲየንስ ወይም ደግሞ እንደ አንድ ተመልካች ወይም ደግሞ ብቻ እንደ አንድ ምን ልበላችሁ በቃ የሆነ ወዳጅ ወይም አድናቂ ሆነን ነው አብርሃምን የምንመለከተው ወይም ሩታ የምንመለከተው እነሱ ራሳቸውን ሲመለካከቱ ግን የሚፋቀሩ የሚዋደዱ በጣም ብዙ መከራዎችን በጣም ብዙ ውጣ ውረዶችን እንዳሳለፉ ሰዎች ዛሬ ላይ እንደዚህ አይነት ነገር ቢፈጠር መለያየት እንደማይፈልጉ ይቅር የመባባል አቅም እንዳላቸው ወይም ደግሞ ይቅር መባባል እንደሚፈልጉ አይነት ጥንዶች ሆነው ነው ራሳቸውን የሚመለከቱት እንጂ እንደ ተመልካች አይደለም ሩታ አብርሃምን የምታየው አብርሃም ሩታን የሚያየው ለዚህ ነው አሁን እዚህ ጋር መተው ያው